እኔ ማቀውን ጻፍኩ ማለት ያገሪቱ እውነት ያ ብቻ ነው ማለት አይደለም። እኔ አሁን እግዚአብሔር በሚያቀው የጻፍኩት ማቀው ነው። ደም አንድ ልጅ አንዴ ከጅማ ደውሎ እውነት እንደው አንድ ሙስሊም ደግ ወሎ አተነወይ ምናምን አንተ የምትጽፈው ሶማሌውን እያሰብክ ነው ወይ ጋምቤላውን እያሰብክ ነው ወይ? እኔ አሁን እግዚአብሔር በሚያቀው የጻፍኩት ማቀው ነው። ኦኬ እንግዲህ አሁን ፖለቲካሊ ኮሬክት ለመሆን ጎዴ ይጄ ማላቅ ሰውዬ ጋምቤላ ይጄ ማላቅ ሰውዬ ጽፌ ፖለቲካል ኮሬክትነስ እንድፈጥር አትጠብቁ። እኔ ማቀውን ጻፍኩ ማለት ያገሪቱ እውነት ያ ብቻ ነው ማለት አይደለም። አንዳንዱ ምንብት ይነሳና አሁን እኔ ስለ ገዳማት ስለ በቃ ያየዋቸው የኖርኩት እነሱ ጋራ ነው። ደም አንድ ልጅ አንዴ ከጅማ ደውሎ እውነት እንደው አንድ ሙስሊም ደግ ወሎ አተነወይ ምናምን አለ እና አይደለም። ለምንድን ነው እንደዛ የምንረዳው? እኔ ማቀውን መጻፌ የሌላው ፓርቲ ያኮስሰዋል ወይ? ለምንድን ነው አንድ ኢትዮጵያን መታከል ትልቅ ሀገር በአንድ ምስኪን ደራሲ መጽሐፍ የምትለካው? ገና ብዙዎች ይጽፋሉ፣ ከሶማሌ ከአፋር ይጽፋሉ። የምፈልገው ኢንስፓየር እንዲያደርጋቸው ነው። ብዙዎቹንም የሙስሊሞች ደግነት የሐረር ጀጎል ውስጥ የሰሩትን ኢንስፓየር እንዲያደርጋቸው ነው የምመኝ። አሁን የኛ ችግር ይሄ ነው። ኦርቶዶክስ ጥሩ ናት ማለት ሙስሊም መጥፎ ነው ሁሉ እንዴት እንደሚተረጎም ነው አይገባኝ። ወደ ሰሜን ያለውን ያወቅኩትን የጻፍኩትን ደቡብን ለምን ዝቅ ያደርገዋል? that is really correct ለኔ ማለት ነው። በቃ የማቀውን ነው የጻፍኩት። እግዚአብሔር ካደለኝ አቅሙን ከሰጠኝ በጣም ለኮሬክትነስ አይደለም አድማሴ እንዲሰፋ። ለምሳሌ እዚህ ላይ አይታችሁ ከሆነ እኔ መኖር ያለብኝ ሚዛን ተፒ ነው፣ ቦንጋ ነው መኖር ያለብኝ እንደ ፎረስተር። ነፍሴ አረንጓዴ ነገር ትፈልጋለች። ሰሜን ምን እሰራለሁ እኔ አሁን? እንደዛ ነው ልብ የሚነግረኝ። በቃ ሂጄ በደሌ ጫካ ውስጥ ነው መኖር የምፈልገው። ስለዚህ ልቦናዬ ወደዛ እየሄደ ነው ማለት ነው። እድሉን ካገኘው መጻፌ ይቀራል አይቀርም። ግን አሁን ባለው ሁኔታ በደሌ ሂጄ ደግሞ እንዴነ ወዴነ ማነህ ምናምን የሚለው ያልፋል። ሲያልፍ ግን ዋይናት ግን የኔ ምኞት እግዚአብሔር በሚያቀው ይሄን መጽሐፍ አንብበው ኢንስፓየርድ እንዲሆኑ ነው። it could be protestant, it could be muslim, it could be an orthodox in another corner። በቃ ያንንም ተው ባህልም ሊሆን ይችላል። ብቻ የኔ ምኞት ስለ ክፋታችን ሳይሆን ስለ ደግነታችን የሚጽፉ ሰዎች ነው የምመኘው። ስለ በጎነታችን በቃ ክፋቱን የማያው ተሸክመ ነው ይል ታክሲ ስንጋፋ ቢሮ ስንገባ በቃ ዴይሊ እኮ ነው ኤክሰርሳይዝ የምናደርገው። ስለዚህ ያ እንዲጻፍ ኢንስፓየር ለማድረግ ነው እንጂ እኔ የተለየ ጂኦግራፊ ከፍ የማድረግ ምኞት የለኝም። ኢትዮጵያን የሚወድ ሰው እንዴት አድርጎ ነው ጋምቤላን ወይም ሶማሌን አፋርን ትቶ ሌላውን አከብራለሁ የሚል?